ተስፋ መቁረጥ፣ የብቸኝነት ስሜት፣ ህይወት ላይ ትርጉም ማጣት፣ ግራ መጋባት፣ ዲፕሬሽን ምናምን የመሳሰሉ ስሜቶች በጣም ከሚባሉ ላይ ከባድ የሆኑና ከባለቤት ውጭ ሌላ ሰው ሊረዳቸው የማይችላቸው ስሜቶች ናቸው። እና ከነዚህ ስሜቶች ውስጥ አንዱ ካለባችሁ እኔ እረዳቸዋለሁ። ምክንያቱም እኔም የሆነ ጊዜ ላይ በእነዚህ ስሜቶች ውስጥ ነበርኩኝና ማለት ነው። እና በሰዓቱ ከነዚህ አይነት ስሜቶች ውስጥ ለመውጣት የረዱኝን 3 መንገዶች ዛሬ እነግራችኋለሁ ማለት ነው። ቀጥታ ግን ወደ ቪዲዮ ከማለፋችን በፊት አንድ ስቶሪ እነግራችኋለሁ። ማለት እንደዚህ አይነት ስሜት ውስጥ ላለ ሰው ይሆናል ብዬ የማስበው ስቶሪ ነው። ያው ሁላችንም የምናውቀው ስቶሪ ነው፣ ግን ለማስታወስ ያህል ነው። አንድ ስቶሪ ልንገራችሁ። ሰብር ወይም ደግሞ ትዕግስት የሚባለው ነገር ሲነሳ ሁልጊዜም አብሯቸው የሚነሳ አንድ ታላቅ ነቢይ አለ፣ ነቢዩላህ አዩብ ዓለይሂ ሰላም። እኚህ ነቢይ ያሳለፉት ስቃይ፣ መከራ፣ ህመም በቃ የምሬ ነው ቢዮንድ አወር ኢማጂኔሽን ነው። በጣም ከባድ ጊዜ ያሳለፉ ነቢይ ናቸው። እና ስለ ነቢዩላህ አዩብ ዓለይሂ ሰላም ትንሽ ልንገራችሁ። ነቢዩላህ አዩብ ዓለይሂ ሰላም በቀድሞ ህይወታቸው በጣም በቃ ዱንያቸው ያማረላቸው ነቢይ ነበሩ። አላህ በልጅ የባረካቸው፣ ገንዘብ በጣም ብዙ ገንዘብ የነበራቸው የተከበሩ የተወደዱ ነቢይ ነበሩ። ልጅ ራሱ ወደ 14 ልጅ ምናምን አላቸው ይባላል። 7 ወንድ 7 ሴት እና በጣም በቃ ዱንያቸው ያማረላቸው ነቢይ ነበሩ። እና የሆነ ጊዜ አላህ ፈተናቸው። እንግዲህ አላህ የሚወደውን ሰው የሚፈትነው ፈተናቸው። ልጃቸውን እንዳለ 14 ልጆቻቸውን የተወሰደባቸው በአንዴ አላህ ገደለባቸው። 14 ልጆቻቸውን ንብረታቸውን በሙሉን ያጡት። ከዛ ፕላስ ደግሞ ከነዚህም በተጨማሪ በሽታ ታመሙ። በሽታ ነቢዩላህ አዩብ ዓለይሂ ሰላም ማለት ነው። በሽታው ደግሞ በጣም ከባድ በሽታ የቆዳ በሽታ ነው እና ከሰው ጋር በቃ ከማህበረሰቡ ጋር አብረው ተቀላቅለው መኖር እስከማይችሉ ድረስ የሚያደርስ በሽታ ነበር የታመሙት። ኢማጂን እንግዲህ ወደ 14 ልጅ ማጣት፣ ንብረት በጣም ብዙ ንብረታቸውን ያጡት በቃ ከነ ዜሮ ማለት ነው። ከዛ በተጨማሪ ደግሞ የቆዳ በሽታ እና እኚህ ነቢይ ከከተማ በቃ ውጭ ወጥተው እንዲኖሩ ተገደዱ። እንግዲህ ከማህበረሰቡ ጋር መኖር አልቻሉም በዛ በሽታ ምክንያት። ያው ተላላፊ ነው በሚል ምክንያት ሰው አገለላቸው። ወጥተው ከባለቤታቸው ጋር ብቻ ነበር ወጣ ብሎ የሚኖሩት ለብቻቸው ማለት ነው። እና ይሄ በሽታ ነቢዩላህ አዩብ ላይ ለ18 ዓመት ያህል አብሯቸው ነበር ይሄ በሽታ። ኢማጂን እንግዲህ ለ18 ዓመት ያህል በሽታ እና በዛ ሰዓት እንግዲህ ባለቤታቸው ናቸው ከተማ ትሄዳለች የሆነ ሰራ አድርጋ የሚሰራ ስራ ሰርታ መታ እሷ ነበር የምታስተዳደራቸው ማለት ነው። እና በቃ የሆነ ጊዜ ከ18 ዓመት በኋላ ባለቤታቸውም ያው ደከማትና ነቢዩላህ አዩብ ጋር ትመጣና አዩብ ሆይ በቃ ጌታህን ለምነው በቃ ይህን ችግር እንዲያነሳለን፣ ይህንን በሽታ እንዲያነሳለን፣ በቃ ወደ በፊቱ ህይወት እንዲመልሰን ለምነው ብላ ትጠይቃቸዋለች ማለት ነው። ከዛ ነቢዩላህ አዩብ የሚሉ ጥሩ በዛ ሰዓት ማለት እንዴት ማለት አላህን አፍረዋለሁኝ እኮ አላህ 80 ዓመት ያህል በጤና ኑሮኝ አሁን 18 ዓመት ብቻ በሽታ ውስጥ ኖሬ እንዴት ነው አላህን ደፍሬ የምጠይቀው? ኢማጂን ይሄን የመሰለ ሀያ እንግዲህ ኬት ሊመጣ እንደሚችል 80 ዓመት በጤና ነው የኖርኩት 18 ዓመት ብቻ ነው የታመምኩት እና እንዴት ብዬ ነው ደፍሬ የምጠይቀው አላህ እናም ብለው ነው የመለሱላት ማለት። ከዛ ግን በቃ ነገሩ ያው የከፋ ደረጃ በሚደርስበት ነቢዩላህ አዩብ ዓለይሂ ሰላም አላህን ይለምናሉ ማለት ነው። አላህን ሲለምኑ ደግሞ በዚህ በጣም በሚገርም ሁኔታ ምን ብሎ መሰለኝ የለምኑት ማለት ነው። አኒ መስኒ የዱር አንተ አርሐሙ ራሒሚን ያሉት። እኔ መስኒ የዱር ማለት ይሄ ችግር ነካችኝ በቃ ማለት 18 ዓመት እኮ ነው ሀቢብ የታመሙት ማለት በቆዳ በሽታ 18 ዓመት ሙሉ። ነገር ግን ታመሙት ይላል አይደለም ያሉት። አኒ መስኒ የዱር እኔ በቃ የሆነች ችግር ነካችኝ ወአንተ አርሐሙ ራሒም አንተ ደግሞ አርሐሙ ራሒም ብለው ነው አላህ ሱብሓነሁ ወተዓላ የተማጸኑት ማለት ነው። ከዛ አላህም ሱብሓነሁ ወተዓላ ያው ፈስተጀብና ለሁ አለ ኢሚዲየትሊ ተቀበልነው አለ። ከዛ ነገሩ እንዳለ ተመለሰለት በቃ በፊት የነበረው ሀብት። እንደውም ኢብኑ መስዑድ እንዳሉት 14 ተቀብሮ የነበሩት 14 ልጆች ተነሱለት። ከዛ ድጋሚ ደግሞ አብረውት ከነበሩ ባለቤቶች 14 ልጅ ሰጠው የተባለ 28 ልጅ ማለት 14 ወንድ 14 ሴት። ቀድሞ የሞቱት 14 ልጆች አላህ ቀሰቀሰለት፣ ድጋሚ 14 ልጆችን ጨመረለት። ሀብትም ደግሞ በእጥፍ ተሰጠው ምናምን ነገር። ከዛ በኋላ ያው እንዳለ ወደ አሪፍ ህይወት ተመለሰ ነው ነቢዩላህ አዩብ ዓለይሂ ሰላም። እና የነቢዩላህ አዩብ ዓለይሂ ሰላም ታሪክ ስትመለከቱ እናንተ ህይወት ላይ ምንም አይነት ችግር እንዳልተፈጠረ ምንም በቃ እንዳልተበደላችሁ ነው የምትረዱት። እና ሁልጊዜም በቃ ይህን ታሪክ እኔ የሆነ ሎንት ላይ በመሆንበት ሰዓት ላይ እኔ ብዙ ጊዜ የማስበው ታሪክ ነው የነቢዩላህ አዩብ ዓለይሂ ሰላም ታሪክ። እና እስቲ ከነቢዩላህ አዩብ ዓለይሂ ሰላም ታሪክ ምን ተማራችሁ? እስቲ ኮሜንት ላይ አስቀምጡልኝ። እሺ ወደ መፍትሄዎቹ እንለፍ። ቅድም ያው የነገርኳችሁ ከነዚህ አይነት ስሜት ውስጥ ያላችሁ ሰዎች ካላችሁ ከነዚህ አይነት ስሜት ለመውጣት የሚያገዛችሁ 3 መንገዶች ልንገራችሁ። አጠር አድርጌ ነው የምነግራችሁ። የመጀመሪያው እንቻላችሁ ከተቻለ፣ ይሄ ያው ኦፕሽናል ነው፣ ከተቻለ ግን አካባቢያችሁን ቀይሩ። ቼንጅ ኢንቫይሮንመንት አጠቃላይ የምትኖሩበትን አካባቢ የምትሰሩበትን ቦታ
ትምህርት ቤትም ከሆነ የምትማሩበት ትምህርት ቤት ሆነ ከተቻለ ከና አካባቢያችሁ ቀይራችሁ ወደ ሌላ አካባቢ መሄድ በጣም ትልቅ ቫልዩ ያለው ነገር ነው። እኔም እንዳልኳችሁ በራሴ ስላየሁት ማለት ነው። አካባቢያችሁ ነው ብዙ ጊዜ አፌክት የሚያደርጋችሁ እንደዚህ አይነት ስሜት ውስጥ እንድትገቡ ትሪገር የሚያደርግባችሁ ሜይ ቢ በአካባቢያችሁ የምታዩቸው ሰዎች ሊሆኑ ይችላል፣ በአካባቢያችሁ የሚደረጉ ነገራቶች ሊሆኑ ይችላሉ እና ከቻላችሁ የመጀመሪያው አካባቢያችሁን ቀይሩና ሞክሩት እና በእርግጠኝነት በብዙ ፐርሰንት ያህል ይሄ ነገር ሲቀንስ ትመለከታላችሁ። የመጀመሪያው ማለት ነው። ሁለተኛው ደግሞ ለሰዎች መኖር ይባላል። ይሄ ነገር ከቅርብ ጊዜ በኋላ እኔም ኖቲስ እያደረኩት የመጣሁት ማለት ለሰዎች መኖር የሚባለው ነገር ማለት ከራሳችሁ አልፋችሁ ለሌላ ሰዎች መኖር ስትጀምሩ ህይወታችሁ ላይ የሆነ ትርጉም እያገኛችሁ ትመጣላችሁ። ይህን ነገር እኔ እንዳልኳችሁ በቃ ኮንተንት ክሬት ማድረግ ከጀመርኩኝ በኋላ ነው ይህን ነገር ያወቅሁት። ያው ኮንተንት ክሬት ማድረግ ከጀመርኩ በኋላ ዩቲዩብ ላይም ቲክቶክ ላይ ምናምን በቃ ብዙ ሰው ያው ኢንቦክስ ላይ ምናምን የሚያወራኝ ሰው አለ፣ ብዙ ሰው ማለት እና ብዙ አይነት ታሪክ ነው የምሰማው፣ ብዙ አይነት ነገር ነው የማውቀው። ከዛ በቃ እነሱን የሆነ በቻልኩት አቅም መርዳት ስችል የሆነ በዙሪያ ያሉ ሰዎችን ማገዝ ስችል ምናምን ነገር የሆነ የሚሰማኝ እንትን አለ፣ በቃ ደስ የሚል ነገር አለ እና ትርጉም እያገኛችሁ ትመጣላችሁ። ለሰው መኖር ይባላል የግድ ብር መሆን የለበትም። ብርም ካላችሁ በብር በሰው ምክርም ከሆነ በምክር ማዳመጥ ራሱ ትልቅ ለሰዎች የሚሰጡት ስጦታ ነው። ታውቃላችሁ ማዳመጥ ማለት ብዙ ሰዎች የሚናገሩት ነገር ሰው እንዲያዳመጣቸው ይፈልጋሉ፣ ግን ማንም ያዳመጣቸው ሰዎች ያጡ በጣም ብዙ ሰዎች አሉ እና ማዳመጥ ራሱ በጣም ትልቅ ነገር ነው እና ይህ ለሰዎች መኖር የሚባለው ነገር እስቲ ሞክሩት። የምሬ ነው። ለራሳችሁ ብቻ ስትኖሩ ይሄ ተስፋ መቁረጥ የሚባለው ነገር እናንተን ያጠቃቸውን፣ ግን ከራሳችሁ አልፋችሁ ለሌላ ሰው እንደምትኖሩ ስታስቡ በቃ አትሸነፉም፣ በቀላሉ ተስፋ አትቆርጡም። ምክንያቱም የእናንተ ብቻ ጉዳይ አይደለም አሁን በትኖሩበት ጉዳይ፣ ከእናንተም አልፎ የብዙ ሰዎች ሌላ እንትኖች ይኖራሉ እና ይህ ለሰዎች መኖር የሚባለው ነገር እስቲ ሞክሩትና የምሬ ነው ትልቅ ለውጥ ታዩበታላችሁ። ሶስተኛውና የመጨረሻው ስፒሪቹዋል ላይ በጣም አተኩሩ። ከአላህ ጋር ያላችሁን ግንኙነት በጣም ከሚባለው በላይ ክሎዝ አድርጉት። ይሄ ምን ጥቅም ፍለጋ አይደለም። ከዚህ በፊትም እንደምለው አሁን ደግሞ የምለው ነገር ይሄ ስፒሪቹዋል የሚባለው ነገር ላይ ወይም ከአላህ ጋር እየቀረባችሁ ስትመጡ ጥቅም ፍለጋ አይደለም። በቃ ይሄ መረጋጋት በቃ ሰኪና የሚባለውን ነገር ነው አገኝበታለሁ በሚል ኢንቴንሽን ነው ከአላህ ጋር መጠጋት ያለባችሁ ማለት እና የምሬ ነው። በጣም አሁን ብዙ ሰው እንዴት መሰላችሁ ይሄ ብዬዋለሁ ከዚህ በፊትም ይሄ የነጋዴና የደንበኛ አይነት ሪሌሽንሽፕ ነው ያለን ከአላህ ጋር ማለት ነው። እንሄዳለን በቃ የሆነ ነገር የምፈልገው ነገር እንጠይቃለን፣ ከተቀበልን በኋላ መሄድ ነው። አሁንም ወደ አላህ ጋር የምንሄደው ፍለጋ ብቻ ለመቀበል ነው እንጂ በቃ ለመገናኘት አይደለም ነው እና ይሄ ነገር አስተካክሎትና በንጹህ ኢንቴንሽን ከአላህ ጋር ለመገናኘት ሞክሩ። በቃ ስፒሪቹዋል ላይ በጣም በቃ ፎከስ ለማድረግ ሞክሩ። የምሬ ነው። ባይ ዲፎልት ሌላ ህይወታችሁ ሲስተካከል ታዩታላችሁ፣ ከስፒሪቹዋል ውጭ ያለው ህይወታችሁ ማለት ነው። እና እነዚህ ሶስቱ ነገራቶች እኔ በራሴ ህይወት የሰሩልኝ እና ከእነዚህ አይነት ኔጌቲቭ ፊሊንጎች እንደወጣ ያገዘኝ ነገር ናቸው እነዚህ ሶስት መንገዶች። እንግዲህ እነዚህ ለእኔ የሰሩ መንገዶች ናቸው። በእርግጠኝነት ለእናንተ የሚሰሩላቸዋል ብዬ አስባለሁ። ማንኛውም አይነት ሀሳብም ሆነ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ቸር ያገናኝ።